ቤተሰቡ ሁላ እንዴት ነው? ልጁ ሁላ ደህና ናቸው? ኧረ እኔማ እንባት ደዋዬ እንዴት አላወግላው አንቺ ደግሞ አረ ያስራ ደግሞ ዝም ብለሽ ሀገሩ ላይ አይደለሽ ምሳሌ ባሏን በስተጀርባ ነው በይ እናናዋየ የስንት ሰው ቤት ታላወጣ ነው እናናው እሽልሽ የለፈለጣ ልጅ ወይን አላየሽም እናናዋየ እኛም ባለተመኖች ባለተመኖች የእነሱን ታሌለ አንገታቸውን ደፍተው ሲሄዱ አንገታቸውን ደፍተው ሲሄዱ በድህነት ተጨማደው ሲኖሩ የቆዩ የተጅዳ ማለት ቀይራ ያቸው እንዴት ባላችሁ ልትለመንታይ አይሻት እንዴት ተጣጣ እኮ አረገን ባለ ተመን ባለ ጊዜ ማለት አዎ እንዴት ነበር ይሰገድብን እያስቆጠቆጡብን እንዳልነበረ ይኸውልሽ አሁን ረግጠው ያልፋል ገበያ ስንገናኝ እንዲህ በርጠጥ ብሎ እንዲህ ብለው ያዩናል። እድሜ ለሳኡዲ ልጃቸው ምዝዝ ብላ ሄዳ ይኸውልሽ ከዛ ድህነት አስወጥታቸው እንዴት ዋላችሁ ቢሉን የትና የት የሚመጣው ዲፒኑ የሚመጣው ደቆት የሚመጣው ኧረ ይሄ ስኳሩ ባኒው ምኑ ተምሩ ማይቀር ሌላው ቀርቶ እንዲህ አሁን የሆነ ማርማር የሚል ነገር አለ ተምሩ ማይቀር ነወይ እኛ ይኸውልሽ እንዲሁ አድርገው ነቀሩ። አሁን እነሱ ከፍ እኛ ዝቅ ብለን ዝቅ አረገን ይኸውልሽ ልጅ ተገላበጠ። ኧረ ወይዬ አንቺዬ እንደው ተይኝ እስኪ በየማህበሩ በየግዳጁ ኩሽሽ ብላ ቁጭ እያለ እየቆየ አሁን እንዲህ ብላ ተርፋል። የማን አለብኝ ብላ ይሁን እያለች እኩል አረገን ጊዜ እኩል አረገን እየሄዱ እየሰሩ ነው ወዬ ይሄን አድርጌ ነው የሚለው አካባቢ ልጆቹ ነው ወዬ ይሄን አድርጌ ነው ነገ ሲመጡ ምን እንደሚሆኑ እንጂ እናቲቱ ማታስቀምጥ እየተቀበለኝ መብላት ነው። ይኸውልሽ አሁን ተንበራ አትምሰዳዴ እንዴት ዋላችሁ ምድሩንም እየተጠየፈ ይሰዳዴ እናናዋ አዎ ጊዜ እኩል አረገን